ኬቲ ፔሪ የአንዲት መነኩሴ ህይወት አጥፍታለች እያልኩ አይደለም፣ ግን ይህንን ታሪክ መስማት አለባችሁ። ያው ኬቲ ፔሪ ሁላችሁም እንደምታውቋት በጣም ታዋቂ ዘፋኝ ናት። በ2014 ዓ.ም በእውቅናዋ ያጠራቀመችውን ገንዘብ ሰብስባ በሎስ አንጀለስ ከተማ አንድ ትልቅ መኖሪያ ቤት ለመገንባት ወሰነች። በዚህ ጉዳይ የተለያዩ ቤቶችን ስታይ ቆይታ በመጨረሻም የሚሸጥ አንድ ትልቅ ቤት አገኘች። ይህን ግዙፍ ቤት ማለት ነው። ኬቲ ገና ቤቱን እንዳየችው ልቧ ቆመ። ቤቱን ለመግዛት ምንም ነገር አደርጋለሁ አለች። ምናልባትም ሰው መግደል ካለባትም ልትገል ነው ማለት ነው። እኔ እንጃ። አስታውሱ፣ እኔ ሰው ትገላለች እያልኩ አይደለም። ታሪኩን ግን ልቀጥልላችሁ። የዚህ ትልቅዬ ቤት ነገር በጣም አስገራሚ ነው። ከምላችሁ በላይ በጣም ትልቅ ነው። 30,000 ካሬ ላይ የተንጣለለ ነው። የአሳ ቅርጽ ያለው የመዋኛ ገንዳም አለው። ቤቱ በጣም ትልቅ ከመሆኑ የተነሳ መኖሪያ ቤት ሳይሆን ቤተ መንግስት ነበር የሚመስለው። ውስጡ ያሉት ዕቃዎችም በሙሉ ባህላዊ ነበሩ። በኋላ ሲጣራ ግን ቤቱ ሴት ሞኖክሲዎች የሚኖሩበት ገዳም ነበር። ቆይ ስለ እነዚህ ሞኖክሲዎች በኋላ እንመለስበታለን። ግን በመጀመሪያ ስለ ካቶሊኮቹ ቄስ ትንሽ ነገር ልንገራችሁ። በተለይም መጥፎ ባህሪያት ስላላቸው ቄሶች ማለቴ ነው። ያው ምን ማለቴ እንደሆነ ገብቷችኋል? እሺ ግልጽ ላድርግላችሁ። በዛን ጊዜ በካቶሊክ ቤተክርስቲያን ውስጥ የሚፈጸሙት አጸያፊ ድርጊቶች በተለይም በሎስ አንጀለስ ሀገረ ስብከት ውስጥ ለብዙ አስርት ዓመታት በጣም ተስፋፍቶ ነበር። ሀገረ ስብከት ማለት ያው የበርካታ አብያተ ክርስቲያናት ስብስብ ማለት ነው እና በሎስ አንጀለስ የሚገኘው የአብያተ ክርስቲያናት ስብስብ በዘጠናዎቹ መጀመሪያና በ2000ዎቹ ውስጥ በጣም ከባድና ብዙ የሆኑ የወሲብ ጥቃት ተቃውሞ ይሰነዘርበት ነበር። በመጨረሻም ግን ቡም ክስ ቀረበባቸው። በመቀጠልም በ2007 ሀገረ ስብከቱ ከተጠቂዎች ጋር በመስማማትና $660 ሚሊዮን ካሳ ለመክፈል ተስማምተው አብያተ ክርስቲያናቶቹ ለፈጸሙት የወሲብ ጥቃት ክስ ካሳ ገንዘብ ከፍለው ባዶ ቀሩ። በዚህ የተነሳ በስማቸው ያለውን የራሳቸውን ንብረት ለመሸጥ ይወስናሉ። ንብረቱ ምንድነው? አዎ ገዳሙ ነው። ግን እዚህ ጋር አንድ ችግር ተፈጠረ። ቅድም ያሳየዋችሁ ሴት መነኩሴዎች እዚህ ውስጥ ነበር የሚኖሩት። በሰዓቱ እዛ ትልቅ ቤት ውስጥ የሚኖሩት መነኩሴዎቹ 5 ብቻ ነበሩ። ነገር ግን ቁጥራቸው ጥቂት የማይባል መነኩሴዎች ለብዙ አስርት ዓመታት ኖረዋል። አሁን ግን የሀገረ ስብከቱ መሪዎች ምን አገባን ስለሱ፣ ይህ የኛ ንብረት ነው በማለት በ2011 ዓ.ም ቡም ሁሉንም አባረሯቸው። ይህ ውሳኔ በሁለቱ መሃል ትልቅ ክርክር ያስነሳል። መነኩሴዎቹ ቤቱ የራሳቸው እንደሆነ ነው የሚያስቡት። ምክንያቱም ድሮ በ1971 ዓ.ም ሁሉንም ገንዘባቸውን በማሰባሰብ በቆጠቡት ዶላር እንደገዙት ነው የሚያውቁት። በተመሳሳይ ደግሞ የሀገረ ስብከቱ መሪዎች ቤቱ የኛ ነው ብለው ነው የሚያስቡት። ስለዚህ በመሸጡ ማንም ሰው መቃወም የለበትም በማለት ቤቱን ለሽያጭ አቀረቡት። መቼ? 2014 ዓ.ም። የዛኔ ደግሞ ኬቲ ፔሪ ሎስ አንጀለስ ውስጥ በጣም ትልቅ መኖሪያ ቤት ለመግዛት እያፈላለገች ነበር። ተገጣጠሙ ማለት ነው። ቅድም እንዳልኳችሁ ቤቱን ገና እንዳየችው ነው ቀልቧ ያረፈበት። ሐሳቧ በሙሉ ቤቱን በራሷ ፍላጎት መቀየር ነበር። ስለዚህ ወዲያው እንዳያመልጣት $14.5 ሚሊዮን አቀረበችላቸው። የሀገረ ስብከቱ መሪዎችም ያለምንም ማንገራገር እሺ አሉ። አስቡት፣ ሲስማሙ የመነኩሴዎቹን ፍቃድ እንኳን አልጠየቋቸውም። ጭራሽ ምንም አላሏቸውም። በድብቅ ከኬቲ ፔሪ ጋር ስምምነት ጀመሩ። ግን መነኩሴዎቹ ሲሰሙ መቃወማቸው አልቀረም። በጣም ተበሳጩ። ደግሞ እውነት አላቸው። ለብዙ አስርት ዓመታት የኖሩት እዛ ቤት ውስጥ ነው። ቤተ ክርስቲያኑ ግን ያለነሱ ዕውቅና ቤቱን ላያቸው ላይ ለመሸጥ እየተስማማ ነው። በጣም ያበሳጫል አይደል? ነገሩን የበለጠ የባሰ የሚያደርገው ግን መነኩሴዎቹ ዝም አላሉ። ቤቱን የምትገዛዋን ሴት ማለትም ኬቲ ፔሪን ማፈላለግ ጀመሩ። ያው እነሱ ማን እንደሆነች ሊያውቁ አይችሉም፣ ምክንያቱም መነኮሳት ናቸው። ስለዚህ ሲያዩት ምንም አልመሰላቸው። ጭራሽ እንደውም አስጠላቻቸው። ያው እንደምታውቁት ኬቲ ፔሪ በጣም ወጣ ያሉ ዘፈኖች ነው ያሏት። ለምሳሌ I Kissed a Girl እና You're So Gay የሚሉ ዘፈኖች አሏት። ግን መነኩሴዎቹ በጣም ያስደነገጣቸው አንድ ነገር ነበር። የሆነ ጊዜ ኬቲ ፔሪ ነፍሷን ለሰይጣን መሸጥ እንዳሰበች በቀልድ አድርጋ ተናግራ ነበር። መነኩሴዎቹ ይህንን ሲያዩ በጣም ተናደዱ። እስከዛሬ በክብር የያዝነውን ገዳማችንን ነፍሱን ለሰይጣን ሊሸጥ ያሰበ ሰው በት ዝም ብለን አናይም በማለት ተቆጡ። የሀገረ ስብከቱ መሪዎችም መነኩሴዎቹን ማስቆጣት አይፈልጉም። ያው ሁሉም ነገር በሰላም እንዲጠናቀቅ ነው የሚፈልጉት። መሪዎቹ በ2015 ዓ.ም አንድ ሐሳብ መጣላቸው። ሐሳቡም በቤቱ ዙሪያ መነኮሳቱ ከኬቲ ፔሪ ጋር እንዲያወሩ የስብሰባ ቀጠሮ ያዙ። በዛን ዓመት ኬቲ ፔሪ መነኩሴዎቹ ወዳሉበት ቤት መጥታ ለእሷ ጥሩ አመለካከት እንዲኖራቸው ማሳመን ጀመረች። እሷ ለሰይጣን ነፍሷን እንዳልሸጠችና እንደውም በጣም
ሃይማኖተኛ ሰው እንደሆነች ደጋግማ ነገረቻቸው። እንደ እውነቱ ስናየው እጅግ በጣም ክርስቲያናዊ በሆነ ቤተሰብ ውስጥ ነው ያደገችው። ሁለቱም ወላጆቿ የጴንጤ ቤተክርስቲያን ፓስተሮች ነበሩ። ልጅ እያለች የወንጌል ሙዚቃ ብቻ ነበር እንድታዳምጥ የሚፈቀድላት። ወላጆቿ በጣም አክራሪ ክርስቲያኖች ነበሩ። ኬቲ ፔሪ አሁን ዘፋኝ ትሆናለች ብሎ ያሰበ እንኳን ያለ አይመስለኝም። የምሬን ነው፣ እያጋነንኩ አይደለም። እና ኬቲ እኔ አሁን ያልኳችሁን ነገር ሁሉ ለመነኩሴዎቹ ነገረቻቸው። ይህ ብቻ አይደለም፣ እጇ ላይ ያለውን የኢየሱስ የሚለውን ንቅሳት አሳየቻቸው። ግን መነኩሴዎቹ ስለ ንቅሳቱ ምንም የሚያውቁት ነገር ስላልነበር ምንም አልመሰላቸውም። ከዛ ደግሞ ምን ያህል ሃይማኖተኛ እንደሆነች የበለጠ ለማሳመን በቤተ ክርስቲያናቸው በጣም ታዋቂ የሆነውን ኦ ሃፒ ደይ የሚለውን መንፈሳዊ መዝሙር ልትዘምርላቸው እንደምትፈልግም ነገረቻቸው። ግን ውርደቷ ግጥሞቹን ስለማታውቋቸው ስልኳን አነሳች። መነኩሴዎቹም በትዝብትና በጥርጣሬ በማየት ይህን መዝሙር እኮ ሰይጣን ራሱ በቃሉ ያውቀዋል አሏት። ብቻ በጣም የሚያስቅ ስብሰባ ነበር። መነኩሴዎቹ ሐሳባቸውን በፍጹም የመቀየር አዝማሚያ እንኳን አላሳዩም። ግን ችግሩ የካቶሊክ ቤተክርስቲያን ሀገረ ስብከት ከነሱ የበለጠ ስልጣን ስላለው ንብረቱን ለኬቲ ለመሸጥ ወስነዋል። በሚያሳዝን ሁኔታ መነኩሴዎቹ ተስፋ የቆረጡ ይመስላሉ። አይ ከትንሽ ጊዜ በኋላ መነኩሴዎቹ አንድ ሐሳብ መጣላቸው። ቅድም እንዳልኳችሁ ቤቱ የራሳቸው እንደሆነ ስለሚያስቡ በራሳቸው ገዢ አፈላልገው ቤቱን ለዚህች ሴት ለመሸጥ ያስባሉ። ስሟ ሆሊስተር ይባላል። 54 ዓመቷ ነው። በጣም ሀብታም ነጋዴ ሴት ናት። ብዙ ምግብ ቤቶች አሏት። ቤቱን እንዳየችው እሷም ቋመጠች። ቤቱን ከመነኮሳቱ ለመግዛትና ትልቅ ሆቴል ለመክፈት አሰበች። መነኩሴዎቹም በሐሳቧ በጣም ደስተኛ ናቸው። ግን አስቡት፣ ቤቱን የሚሸጡት ከሀገረ ስብከቱ ዕውቅና ውጭ ነው። አሁን በተመሳሳይ ጊዜ ሁለት ገዢዎች ተመሳሳይ ንብረት ለመግዛት እየተፎካከሩ ነው። ከዛም መነኮሳቱ ቀድመው የባለቤትነት ማረጋገጫውን ለሆሊስተር ስለሰጧት ከኬቲ ቀድማ ትልቁ ቤት ገባች። ኬቲ ይሄን ስትሰማ አበደች። ቅድም ነግሬያችሁ ነበር፣ ለዚህ ቤት ምንም ነገር ታደርጋለች። በዛ ላይ ቤቱን በሕጋዊ መንገድ እየገዛች ያለችው ሴትየዋ ሳትሆን እሷ እንደሆነች ታውቃለች። ከዛም በፍጥነት ክስ መመስረት አለብኝ ብላ ፍርድ ቤት ሄደች። ክሱን የመሰረተችው ግን መነኩሴዎቹ ላይ አይደለም። ምክንያቱም እነሱን ከከሰሰች ብዙ ሰው እንደሚጠላት ታውቃለች። ስለዚህ ኬቲ እነዚህን አሮጊቶች ምን አስከሰሰኝ በማለት የቦታውን ገዢ ሕጋዊ አይደለም በማለት ሆሊስተርን ከሰሰቻት። ነገሩ አሁን በሕግ ተይዟል። በሁለት ሀብታም ሴቶች መካከል የመጀመሪያው ክርክር ሳይታሰብ ለዓመታት ቀጠለ። ክርክሩ በጣም አሰልቺና ረጅም በመሆኑ ሁሉም ሰልችቷቸው፣ በተለይም እነዛ የ80 ዓመት ዕድሜ ያላቸው መነኮሳት በጣም ተጨንቀዋል። በመጨረሻም በ2017 ዓ.ም ዳኛው በሆነ የሕግ ምክንያት መነኮሳቱ ገዳሙን ለመሸጥ ከቫቲካን ቄሶች ፈቃድ ማግኘት ነበረባቸው ብለው ይወስናሉ። በዚህ ውሳኔ መሰረትም የሆሊስተር የንብረት ግዢ ልክ እንዳልሆነ ተረጋገጠ። ይህ ማለት ኬቲ ቤቱን ከሀገረ ስብከቱ ለመግዛት መቀጠል ትችላለች ማለት ነው። በመጨረሻም ኬቲ አሸነፈች። ለሆሊስተር ግን ጉዳዩ የበለጠ የከፋ ሆነባት። ከፍርዱ በኋላ ብዙም ሳይቆይ ዳኞቹ የዚህን ንብረት ሽያጭ ሆን ብላ ለማደናቀፍ ባደረገችው ሙከራና በማጭበርበር ጥፋተኛ በመሆኗ ለኬቲ ፔሪና ለቤተ ክርስቲያኑ የ10 ሚሊዮን ዶላር ካሳ እንድትከፍል ታዘዘች። በጣም ብዙ ገንዘብ ነው። በእርግጠኝነት ሆሊስተርን ሙሉ በሙሉ ያከስራታል። ምናልባትም ይግባኝ መጠየቅ ሳይኖርባት አይቀርም። ስለዚህ በ2018 ዓ.ም ይግባኝ ለመጠየቅ ፍርድ ቤት ሄደች። በአሁኑ ግን ሆሊስተር ብቻዋን አልነበረችም። ሁለቱ ሞኖክሴዎች አብረዋት ነበሩ። በዚህ ክስ ውስጥ ለረጅም ጊዜ አብረው በመቆየታቸው የተነሳ አሁን ጓደኛሞች ሆነዋል። ደግሞም በእነሱ ምክንያት ችግር ውስጥ ስለገባች የግዴታ አብረዋት መሆን አለባቸው። የዛን ቀን ፍርድ ቤት ውስጥ አንዷ መነኩሴ ለአንድ ሚዲያ ኬቲ ፔሪ ክሱን እባክሽ አቁሚ እያለች መለመን ትጀምራለች። ሆሊስተር እንደከሰረችና ከዚህ በኋላ ፋይሉን እንድትዘጋላት ተናገረች። እባክሽ አቁሚ፣ የምታደርጊው ነገር ብዙ ሰዎችን ከመጉዳት በስተቀር ምንም አይጠቅምሽም አለቻት። ግን በሚያሳዝን ሁኔታ መነኩሴዋ የተናገረችው የመጨረሻ ቃላት ነበሩ። ወዲያው እዛው ፍርድ ቤት ውስጥ ወድቃ በልብ ድካም ሞተች። 89 ዓመቷ ነበር። አብራት የነበረችው መነኩሴም አብሮ አደጓ የሞተችው በኬቲ ፔሪ ምክንያት ጭንቀት ውስጥ በመሆኗ እንደነበር ተናገረች። ኬቲ ፔሪ መነኩሴዋን ገድላለች እያልኳቸው አይደለም። አብሮ አደጓ መነኩሴ ግን እሷ እንደገደለቻት ነው የምታስበው። ያም ሆነ ይህ ኬቲ አሁንም ቤቱን ለመግዛት ከቫቲካን ቤተክርስቲያን ፍቃድ ስለሚያስፈልጋት እስካሁን ስምምነት ላይ መድረስ አልቻሉም። አስቡት፣ ከዚህ ሁሉ ነገር በኋላ ማንም ሰው ቤቱን አልገዛውም። እንደዚህ አይነት ማራኪ ታሪኮች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዶዝ ቤተሰብ ይሁኑ።